ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ምህረት ዩቲዩብ። እንዴት ናችሁ አላችሁልኝ? እንኳን አደረሳችሁ ለቡሄ በዓል። ዛሬ ትንሽ ዳቦ ልጋግር ብዬ ነው እዚህ ጋር እና እንዴት ናችሁ? ያው ሙልሙል አይደለም እንደ ዳቦ ነው ለመልኩት ያሰብኩትኝ። ያው በዓሉን ለማሰብ ነው እላችኋለሁ ወዶቼ። እዚህ ጋር ካሜራ ጨምሬያለሁኝ። በድምፁ ጥራት እንግዲህ በጣም ይቅርታ፣ ስልክ ተበላሽቶ ይሆን አላውቅም። በጣም እያስቸገረኝ ነው። እዚህ ጋር ቤኪንግ ፓውደር አድርጌያለሁኝ። እዚህ ጋር ትንሽ ቫኒላ፣ እዚህ ጋር ትንሽ ስኳር አድርጌያለሁኝ። ያው የሲኒ ሩብ ማለት ነው። እዚህ ጋር ትንሽ ጨው፣ ዱቄት አረኩኝ። ያው እንደ እርሾ ነው የምበጣበጠው። መጀመሪያ ትንሽ ኩፍ ካለልኝ በኋላ ከዛ ዱቄቶች ጨምሬ ደግሞ አሸዋለኝ ማለት ነው። እዚህ ጋር ውሃ አድርጌያለሁኝ። የሚበቃችሁን ውሃ ማድረግ ትችላላችሁ። ያው ችግር የለውም ቢበዛም ትንሽ በኋላ ዱቄት ስለምጨምርበት። እዚህ ጋር ትንሽ ኩፍ እስኪልልኝ ድረስ ከደኛ አስቀምጧለኝ ማለት ነው። ያው እንደምታዩት ኩፍ ብለዋል። አሁን ዱቄት ጨምሬ ደግሞ አሸዋለሁኝ ማለት ነው። እና ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ላይቭ አለቀቀልኝም አሁን ለመግባት እንግዲህ ተመስገን ነው ለሁሉም ነገር። እግዚአብሔር ባለው ሰዓት ሁሉም ነገር ይሆናል ብዬ አስባለሁኝ ልጆችዬ። እና የምለቃቸው ቪዲዮዎች አጫጭር ናቸው፣ ትንንሽ ናቸው፣ ብዙም ሰዓት አይወስዱም። እና ከይቅርታ ጋራ ከፍታችሁ ልቀቁልኝ፣ ይውልኝ እስከ መጨረሻ ውላችኋለሁ ማለትዬ። እዚህ ጋር ዱቄት ጨምሬያለሁኝ። እዚህ ጋር ደግሞ ጥቁር አዝሙድ አድርጌያለሁኝ። ድምፁ ይሰማችሁ አይሰማችሁ አላውቅም። በእውነት ስልኬ በጣም አስቸግሮኛል። ከአንድም 3 ጊዜ እንትን ብዬው ነው ድምፁ አልስተካከላለኝ ማለት ነው። ለምን እንደሆነ አላውቅም። እዚህ ጋር ያው አኩቼ ጨርሻለኝ። ኩፍ እስኪልልኝ ድረስ ትንሽ ከድኛ አስቀምጣለኝ ማለት ነው። አሁን ሙቀት ስለሆነ ቶሎ ነው የሚወጣው ኩፍ የሚለው። እዚህ ጋር የኩፍ ብሏል ማለት ነው። አንዴ ወደ ላይ ወጥቶ እንደገና መልሼ ሁለተኛው ነው ማለት ነው። እዚህ ጋር የምጋግርበት ላይ ዘይት አድርጌበታለሁ። እና እንደዚህ ያደረጋችሁ በዓሉን አክብሩ በያላችሁበት እላችኋለሁ ውድዬ። እንግዲህ በሰላም ለሀገራችን ያብቃን። የዛሬ ዓመት ደግሞ ሀገራችን ገብተን የምናከብር ያድርገን። ያሰብነውን እያቀድነውን ከኃጢአት በስተቀር እሱ ቸሩ መድኃኔዓለም እሱ ይሙላልን። ማምላክ ወላዲተ አምላክ በያለንበት በዘርፋፋ ቀሚሷ እሷ ትጠብቀን። ለሀገራችን በሰላም ታብቃን። በሰላም እንደመጣን በሰላም ለሀገራችን ታብቃን። የልባችንን መሻት ትፈጽምልን እላችኋለሁ ማሮችዬ። ሀገራችንን ሰላም ያደርግልን። እና ይኸው እዚህ ጋር እንዲሆነ ወጥቷልኝ ማለት ነው። እኔ እንብላ ብያለሁ። በዓሉን የሰላም የፍቅር ያደርግልን። ለአመቱ በሰላም ያደርሰና። ቪዲዮን እስከ መጨረሻ እዩልኝ፣ አበረታቱኝ። እዚህ ጋር ሻማ አግርጬ ነበር። የተረፈ ሳበራ የተራረፈ የተቆራረጠ ሻማ ያው ሰብስቤ አግርጬ ነበር፣ ግን ቀርጬው ነበረ። ቪዲዮ ጠፋብኝ ጋራሪ ውስጥ ማለት ነው። ስልኩ ትንሽ አሞታል መሰለኝ እና እንደዚህ እንደ ሳህን ደርድሬዋለሁኝ ማለት ነው አግኝቼ እና ደስ ይላል። እንደዚህ ስታበሩ የተረፋቸው እንደዚህ በፌስታል ሰብስባችሁ ያው በፈለጋችሁት መልክ መስራት ትችላላችሁ። እኔ እንደዚህ ለመስራት ስላሰብኩኝ ነው። ያው እንደዚህ ስታበሩ እንዲህ አድርጋችሁ ማብራት ትችላላችሁ ማለት ነው። እና ኑ እንብላ ብያለሁ። በዓሉን የሰላም የፍቅር ያድርግልን። ለአመቱ በሰላም ያድርሰን።
ለቪዲዮ ለድምጼ ጥራት በጣም ይቅርታ፣ ስልኬ ስለተበላሸብኝ ነው ማሮችዬ። እስከ መጨረሻው እዩልኝ። ላይክ ሼር